ዛሬ ደግሞ የምንመለከተው የመጽሐፍ ቅዱስ ክፍል መግቢያ የያዕቆብ መልእክትን ሲሆን ይህንን መጽሐፍ የጻፈው ያዕቆብ ሲሆን ያዕቆብ በኢየሩሳሌም ቤተክርስቲያን ታዋቂ መሪ ነበረ። መጀመሪያ ኢየሱስን አላመነም ነበረ። ነገር ግን ከትንሣኤ በኋላ ክርስቶስን በማየቱ ሙሉ በሙሉ አመነ። የተጻፈበትን ጊዜ ስንመለከት ከ44 እስከ 49 ዓመተ ምህረት መካከል እንደተጻፈ ይታመናል። ይህም በአዲስ ኪዳን ከተጻፉት ቀደምት መጽሐፍት መካከል አንዱ ያደርገዋል። ይህ መጽሐፍ ለማን ተጻፈ? በዓለም ሁሉ ለተበተኑ ሕዝበ እግዚአብሔር የተጻፈ ሲሆን ዋና ዓላማው እምነት በተግባር እንዲገለጥ ማስተማር፣ አማኞች በፈተና ውስጥ እንዲጸኑ ማበረታታት፣ ጥበብን፣ ቅድስናን፣ ትህትናንና ፍቅርን እንዲኖራቸው ማሳሰብ፣ ምላስን መቆጣጠር፣ ድሆችን መውደድ እና አድሎ አለማድረግን ማስተማር። የመልእክቱ ዋና ርዕስ እውነተኛ እምነት በሕይወት ይታያል። ያዕቆብ እምነት በቃል ብቻ ሳይሆን በሥራ በባህሪና በዕለታዊ ኑሮ መገለጥ እንዳለበት ያስተምራል። ቁልፍ ጥቅስ ለማግኘት የያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ ያለውን ጥቅስ አንብቡት። የመጽሐፉን አጠቃላይ ክፍል ስንመለከት ምዕራፍ 1 ፈተና፣ ጥበብና ቃሉን ማድረግ፣ ምዕራፍ 2 አድሎና እምነት ከሥራ ጋር፣ ምዕራፍ 3 ምላስን መቆጣጠርና ከላይ የሚመጣ ጥበብ፣ ምዕራፍ 4 ከዓለም ጋር መዋደድን መተውና ለእግዚአብሔር መገዛት፣ ምዕራፍ 5 ትዕግስት፣ ጸሎትና ወንድምን መመለስ። እነዚህን ክፍሎች በመጽሐፍ ውስጥ እናገኛለን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። ተባረኩ።